አይሾ ስፒድ ሙስሊም ነው ወይ? ይሄን ጥያቄ ልመልስላችሁ። አልዋሻችሁም ትንሽ ደንግጬ ነበረ። ቤተክርስቲያን ላይ የሆነ ሰዓት ላይ ታቦት ወጣ እንደገና እያልኩኝ ላይክ ዋት ምናምን እያልኩ ነበረ። ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያላ ሰላም ጤና ዝነት በረከት በያላችሁበት ዓለም ጥግራን በረስ ማመን ዛሬ ተመልሼ መጥቻለሁ። ከእንግዲህ የዛሬው ጉዳያችን የሚሆነው ብዙ ሰዎች እየተነጋገሩበት ያለው አይሾ ስፒድ ከእንግዲህ ብዙ ሰዎች እየተነጋገሩበት ነው። ወደ ኢትዮጵያ መምጣቱን አስመልክቶ ብዙ ሰዎች እየተረባረቡ ሰዎች ሀሳባቸውን እየሰጡበት ነው። ጉብኝቱ እንዳለን እንተውና ወደ ሃይማኖቱ ጉዳይ ስንመጣ ብዙ ሰዎች ሙስሊም ነው እያሉ ሲከራከሩ፣ ክርስቲያን ነው እያሉም ሲከራከሩ እያየን ነበር። አይሾ ስፒድ ሙስሊም ነው ወይ? ይሄን ጥያቄ ልመልስላችሁ። ከዛ በፊት ግን ይሄንን ቪዲዮ ተመልከቱልኝ። ዛሬ በአዲስ አበባ ጎዳናዎች ላይ ሲያደርጉ የነበረው ነገር ነው። እስኪ አድምጠን እንመለስ። ሰላም አለይኩም። ኦ ቻይኒዝ ስፒክ አረቢክ ሂር كيفالي يا speak سلام عليكم سلام عليكم سلام عليكم ወአለይኩም አይሾ ስፒድ እስልምናን ተቀብሏል ሙስሊም ነው የሚሉ ኮሜንቶችን ዛሬ በብዛት ተመለከትኩኝ። እንግዲህ ሀገራችን ላይ በሚገኙ በኢትዮጵያውያን ግለሰቦች መካከል ሙስሊም ነው አይደለም ምናምን የሚሉ ነገሮች ላይ ክርክሮችን ወይም ደግሞ እንትኖችን ተመለከትኩኝ ማለት ነው። ታዲያ አይሾ ስፒድ እምነቱ ምንድነው የሚለው ልንገራችሁ። አይሾ ስፒድ እንግዲህ 22 ላይ ኳታር ዓለም ዋንጫ ወቅት ማለት ነው ወደ ኳታር ሄዶ ነበር። ታዲያ እዛም በነበረው ቆይታ ላይ ሰላት ሲሰግድ ታይቶ ነበር። ይሄንንም ተከትሎ ነበር አይሾ ስፒድ እስልምናን ተቀብሏል የሚል ዘገባዎች በሰፊው ሲሰራጩ የነበሩት ማለት ነው። ታዲያ ይሄንን ነገር ጎግል ለማድረግ ስሞክር እንግዲህ አይሾ ስፒድ ወይም ደግሞ ትክክለኛው ስሙ ዳረን ዋትኪንስ ማለት ነው። ይሄ አሜሪካዊ ዩቲዩበር ምንድነው መነሻው ክርስቲያን እንደሆነ ነው የሚተነገረው። ነገር ግን አሁን ያለበት ነገር ፐብሊክሊ ወይም ደግሞ ኦፊሻል በሆነ መልኩ የትኛው እምነት ተከታይ እንደሆነ አይታወቅም። ታዲያ እሱ በሚያደርጋቸው ጉብኝቶች ወቅት ላይ ሁሉንም እምነቶች አንድ ላይ ለማስኬድ ይሞክራል። ማለትም ሁሉንም ለማክበር ወይም ደግሞ አስተሳስሮ ለመሄድ ማለት ነው። እና በይፋ ምን እምነት እንደሚከተል እንግዲህ የታወቀ ነገር የለም። ታዲያ ከዚህ ጋር በተገናኘ ዛሬ ቤተ እምነቶችን ማለት ቤተ እምነት ጎብኝቶ ነበር፣ የክርስቲያን ቤተ እምነት። ታዲያ መስጊድም ይጎብኝ የሚል ነገሮችን ተመለከትኩኝ። እስኪ ሀሳባችሁን አጋሩኝ። እኔ በግሌ ግን ልጁ የሚታወቅበት አደብ ማለት ስርዓት ባለው መልኩ ስላልሆነ መስጊድ ላይ የማይሆን ነገር ሊያደርግ ይችላልና እኔ በፍጹም የነገር እንዲሆን አልደግፍም። ምንም እንኳን ገጽታ ግንባታ ላይ የሚያሳየው ነገር እንደ ሀገር ቢኖርም ትክክለኛ አደብ በሌለው መልኩ ከሚሆን ቢቀር ይሻላል ብዬ ነው እኔ በግሌ የማምነው። የአዶናይን ፎቶ ያመጣሁላችሁ የምር ነው የምላችሁ ለወንድሙ ወይም ደግሞ ለተመለከታችሁ አይሾ ስፒድ ኢትዮጵያ እንዲያልፍለትና ጥሩ ሌቭል ላይ እንዲደርስ የሚያደርገው ልፋት የግል እንትኑን ኢጎውን ሁላ እንትን ኢጎ የሚባል ነገር ሳይኖርበት ራሱን ዝቅ አድርጎ ውሻ ሲደረጉልኝ ነው እንትን ላይ ተመልክቻለሁ። ፎቶ እንኳን እንዳይነሳ ማለት ነውና በዛ ሌቭል ራሱን ዝቅ አድርጎ ለወንድሙ ያሳየው ነገር የምር ተመችቶኛል ማለት ነው። በቃ እንደዚህ ነው ሰውነት ብዬ ማም ነው ማለት ነውና ሀሳባችሁን እስኪ በአዶናይም ጉዳይ ይሁን በአይሾ ስፒድ በአጠቃላይ ነገር ሀሳባችሁን አጋሩኝ። እንግዲህ ይሄን ላድርሳችሁ ብዬ ነው። አይሾ ስፒድ እምነት በተመለከተ ምንም ኦፊሻል ነገር የለም። የተወራውም ነገር የተነገረውም የነገርኳችሁ ነው ማለት ነው። ይሄን ላጋራችሁ ብዬ ነው። ሰላም አለይኩም ይመቻችሁ። አልዋሻችሁም ትንሽ ደንግጬ ነበረ። ቤተክርስቲያን ላይ የሆነ ሰዓት ላይ ታቦት ወጣ እንደገና እያልኩኝ ላይክ ዋት ምናምን እያልኩ ነበረ። ግን ከገባ በኋላ ትንሽ እንጣጥ ብላ ነበረ። ግን በጣም ኤነርጂ ከምኖር የተነሳ ነው። ቪዲዮ ያሳያችኋለሁ። ላይክ የሆነ ትንሽ ዱብ አለ። የጠጣው ቡና በጣም አክቲቭ አድርጎታልና ኤነርጂ በጣም እሱ ደግሞ ኤነርጄቲክ ነው። ታውቃላችሁ ምን ያክል ኃይል እንዳለው በቃ ላይ ቅልብልብ ነው የሚለው ለዛ ነው። ከዛ ባለፈ ያው ከቦታ ቦታ ቶሎ መንቀሳቀስ አለበት። ስትሪሙ ያው ጊዜ ስለሌለው ምናምን አንድ ነገር ያህል ጣጣጣ እዛዛ ነው የሚለው እና ላይክ የተለየ ነገር የለውም። ሂዝ አክቹዋሊ በጣም ሪስፔክትፉል ነው፣ አክባሪ ምናምን ነው። ሶ ላይክ እንደዚህ አይነት ነገሮች ላይ ብዙ የተለየ አክት ያሳዩ። ብዙዎቹ ክርስቲያን ነው ይላሉ፣ የተወሰነው ደግሞ ሙስሊም ነው ይላል። ግን እሱ ሃይማኖቱን ይፋ አላደረገም። ይሄም የሆነበት ምክንያት ምንድነው? ፌመስ ሲሆኑ ሁሉም ነገር እኩል አድርገው መሄድ ነው የሚፈልጉት። በሁሉም ሰው ዘንድ ተወዳጅ ለመሆን ስለሚፈልጉ እንደዚህ አይነት ነገሮችን ፕሩፍ ማድረግ ወይም እንደዚህ አይነት ነገሮችን ይፋ ማድረግ አይፈልጉም ብዙዎቹ። ከዚህ በፊት የነበረውንም ቆይታ ወንድማችን ነግሯቸዋል። ግን እስካሁን ድረስ ምንም አይታወቅም። ስለዚህ ምንም የሚያከራክር ነገር አይደለም። የሱ ሃይማኖት ለኛ ምንም ማተር አያደርግልንም። ለኛ ምንም የሚጠቅመን ነገር አይደለም። የራሱ ነው የግሉን የሚይዘው። ብቻ ከዚህ መከራከር እናቆም ብዬ ነው። ፕሮፋይሉም ላይ ታንክስ ጋድ የሚል አለ። እሱን አስመልክቶ ያው ከእንግዲህ ምንም አይነት ሌላ የጻፈው ነገር የለም። ታንክስ ጋድ የምትል ብቻ አለች። ያው ከእንግዲህ ፈጣሪ ይመስገን የሚል ጽሁፍ ብቻ ነው ያለው። ማን እንደሆነ ከእንግዲህ አይታወቅም። ስለዚህ ያን ያህል የሚያነጋግር የሚያጨቃጭቅ ነገር አይደለም። ብዙ ሰዎች በኮሜንት ላይ ሲከራከሩ ስላየው ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።